ምን አለች አንዴ ሄደ ምታሳይ ከሆነ ያወራሹ ስሪ አለችኝ እሺ ያወራው ዛሬ የምሰራው ይሄንን ኩሳ ነው እኔ ማሃሻ አይደለም የምሰራው መክሼ ነው የምሰራው አያችሁ እስከ መጨረሻ ድረስ ይው አንድ አቅጣጫ አይደለም ይሄንን የሚሰራ ማለት ነው ብዙ ጊዜ እኔ መክሰራ የምጠቀመው ሳምኔ ነው ሌሎች ግን ዘይት ምናምን የምጠቀመው አለ ኖርማል ነው ኦኬ ከዛ ስጋው አራግፈውት ለማለት አብረን እንሰራለን ኖርማል ግርፋት አይደለም ስጋ ነው የሚያነሳው ከላይ ላይ የኔን ድነት ለመፈጸም ኢየሱስ ይሄንን መንገድ የተጠቀምኩት አንድ ሽንኩርት ነው ትልቅ ነው ግን እናንተ የምትፈልጉ ኃይል መጠቀም ትችላላችሁ ኦሆ ዞር ደረቱን ያገኙታል ሪብሱ አልቀረም ደሙ በላዩ ላይ ወረደ ሱነቱታል ዙሪያውን በሙሉ ቦታቸው ደሙ ከሱ ወርዶ መሬቱ ኦኬ ሽንኩርቱን አሁን በስሏል ይሄንን ስጋ ነው የሚያደርገው ግን እኔ ቅመማ ቅመም የተጠቀምኩት ፍልፍል አስዋጥ ወይ ደግሞ ፔፐር ባህራት መሸከለ ካሪ ወጫው አድንጨት በተተለተለው ጀርባው ላይ አቃደለ ሮማዊ ሁሉ ምን ያረጋል የሚሰቀል ሰው ሰውየው መስቀል ከመሰቀሉ የሚሰቀልበት መስቀል ሰውየው ላይ ነው የሚሰቀለው የሚሰቀልበትን መስቀል አንተ ላይ ነው የሚሰቀለው ስለዚህ መጀመሪያ ፍሮሱ ሰውየው ላይ ነው ክሩሲፋይ የሚሆነው ከዛ ነው ሰውየው ስጋው በደንብ ማበሰል አለበት ኦኬ አስባታል ሲግጣው አሁን ስጋውን ደርሷል ታግሶታል ከብደቱ ስጋውን ኩሳው ውስጥ እናስገባለን አተውልና ወደቀ አይደለም ይለው ጂሰስ አስባችሁታል ኢየሱስን የዛን ቀን ብትኖሩ እናንተ እያያችሁት ነው ትንሽ ግላቱ እንዳይቀር ኦኬ አይደል ድሮ ምን ዘምረው መዝሙር ነው እና ጋይስ አያችሁ ስጋ ውስጥ ከብቼ ጨርሻለሁ ማለት ነው ይሄንን ነው የቀረችው ይሄንን ደግሞ ይሄንን ነው የቀረችው በኋላ ልጆች ሲመጡ ከእንቁላል ጋር ነው የሚሰራላችሁ እና አሁን ምን እንደማደርገው ሲገለጥልኝ አያችሁ ሮማውያቱ የጠበስኩ ወንበዴ አያችሁ አይሁዳውያቱ ከለሩ ጎልድ ከለር እና ከዘይቱን ጋር ክርስቲያኖቹ የእግዚአብሔር ኃይል ብርሃን ፕሮሰስ አለ ይሄንን ምግብ ደግሞ ያንን ተተከሙ ሲሄድ ወክ ማረግ ነገር እየበላ ነው ኢየሱስ ወደ አሁን ኩሳውን እየተጠበሰ ነው ያለው እዛው አያችሁ ኦኬ እኔ ይሄንን ለበን ነው ይሄን አደረገልን መሬት ወድቆ በትግስ ታላቅ የለበን ነው ኢትዮጵያ ኡርጉር አይደለም መሰለኝ እና አንድ ከግማሽ ተጠቀማለን አንድ ከግማሽ ተጠቀምኩት ይሄን ደግሞ ምንድነው ኮርን ፍላወር ወይም ደግሞ ነሻ ኦኬ ነሻ ማለት እኮ በቆሎ ነው አንድ ሁለት ማለት አይደለም this is magic ኩል ማጂ ነው አንዳንዶች ሲናገሩ ማጂው ደግሞ ስንት ነው የምናደርገው እንዴት በባኪኖ ነው የሚባለው መሰለኝ ይሰቅሉት ይዘው ሲሄዱ ኢየሱስን መንገድ ላይ የሚያውቀው ሰው ሊሰቀል ሲሄድ አይቶት አያውቀውም ያለ እስኪ ጠፋ ድረስ ነው ኦኬ እንቁላል ራሱን በበትር ይቀጠቀጥ ደሙ ይወርዳል ጀርባው በቁስል ተመታ ከያያችሁት ኩሳውን በዚህ መልኩ እንጠበስኩት እንዳለ ደሙ ወርዷል ደርቋል ኦኬ ወደ ለበኑን እንመለስ እግዚአብሔር እና ወደ ለበናችን እንመለስ ኦኬ ይሄንን ነው መስሎ ገና እዚሁ ደግሞ ሮዝ አለ ውስጥ እና ጋይስ አሁን ለበኑ ደርሷል በዚህ ነው የምታደርጉ ኦኬ ከዛ ውስጥ ኩሳውን አሁን እኔ የሞቀ ውሃ ውስጥ ማለት 10 ደቂቃ ነው አስቀመጥኩት
አሁን መጨረሻ ላይ ነው ለበን ውስጥ የሚገባ። ምክንያቱም ከኩሳ ጋር ሚክስ ማድረግ አይቻልም፣ ምክንያቱም ይሰበራል። ገብታችኋል አይደለ? ከዛ በኋላ ደግሞ ትንሽ ስሞክ ስቶፉ ማለትን ጋዙን ትንሽ ትቀንሳላችሁ ማለት ነው። እና ኩሳውን ስንት መከራ ነው ያየው። አንዴ ይጠበሳል፣ አንዴ ወይ ጉዱ ነው ያየው እሱ እኮ። እና እንዲህ ነው የሚመስለው። ጫው ግን ማለት ነው ቀምሳችሁ ነው የምታዩ የምትፈልጉ ያህል ማለት ነው። ግን አሁን ውስጥ ስለገባው እንደዚህ ነው የሚሆነው እንጂ በዚህ ሚክስ ማድረግ አይችልም፣ ምክንያቱም ይሰበራል ስለሆነ ኩሳው ማለት ነው። እንዲህ ነው የሚሆነው። ታቻለ አይደለ? እና አሁን መዝጋት ትችላላችሁ። እንዘጋዋለን። ከዛ ትንሽ ስቶፍ እንደዚህ እንቀንሳለንና እናያለን እስከ መጨረሻው ድረስ። ጫውን ቀምሰን ነው የምናየው አንዴ እንዴት እንደሆነ። ኦ ቬሪ ናይስ። አያችሁ እንዴት እንደሚያምር። እና አሁን እየጨረሰ ነው ማለት ነው ኩዛው። እና ስቶፉን ቀነስ እናደርገው። እና ጋይስ ይሄንን ምግብ ጋር የሚበላ ሩዝ ነው። አሁን ልሰራው ነው። ኦኬ ሩዝ እንሰራዋለን። ይሄንን የምታውቁ ሰዎች ሻርዬ ነው። ከሻርዬ ጋር ነው የምንሰራው። ለምንድን ነው ቀዝቃዛ ዘይት ጋር የምታደርገው የምትሉኝ ከሆነ ይሄንን ምግብ እንደዛ ነው የምሰራው፣ ለዛው ነው። ኦኬ ከዛስ እንጠብቃለን ማለት ነው። ምክንያቱም ጎልደን እስከሚሆን ድረስ ታውቃላችሁ። ምክንያቱም አብረን እናያለን። እና ጋይስ ሻርዬ እንደዚሁ ጎልደን ሆኗል ማለት ነው ከለሩ። ገባችሁ? አሁን ሩዝ ጨምረዋለሁ። በዚህ ሩዝ እንጨምራለን። እኔ ጫውን ራሳችሁ ነው የምታደርጉ እንጂ ይሄንን ማለት አልችልም። ምክንያቱም ሩዝ እንዴት እንደምትስ ራሳችሁን አድርጉ አምሳችሁ ነው የምትይዙ። ከዛ በኋላ ደግሞ እንደዚህ መስስ እናደርገው። አሁን ውሃ ሞቋል። ያው ቀዝቃዛ ውሃ አይሆንም፣ ያሞቀ ውሃ እናደርጋለን። ትንሽ ማለት ታውቃላችሁ ሩዝ አሰራር ነው የሚያስተምራችሁ እና እንዳይበዛም እንዳያንስም ታያችሁ። ኦኬ ከዛ በኋላ ደግሞ እናደርግ ጫውን ቀምሰን ስንሄድ ጥሩ አይሆን። ጫውን ቀምሰን ቬሪ ፐርፌክት ሴትዮዋ ነው እንደዚህ የምትለኝ ብለ ቬሪ ፐርፌክት ትላለች። እና እንደዚህ ሆነ። ከዛ በኋላ 1 2 3 4 ብለን ትንሽ ጀመር ደግሞ እንቀንሳለን ማለት ነው። እያውን ሆን አለቀ 1 2 3 ጎ። ምክንያቱም ውሃውን እየሞቀ ስለሆነ ነው። ሌትስ ጎ ቀነስኩት እና ይሄንን ነው የምመስለው ማለት ነው። ይሄንን ምግብ ምንድን ነው የሚባለው? ኦልሬዲ መክሸ ነው የሚባለው። ከሩዝ ጋር ነው የሚበላው። ሌሎች ምን ጋር እንደሚበሉ አይ ዶንት ኖ አላውቅም። ባይ ዘ ወይ ይሄንን ምግብ ሰርታችሁ ብትበሉ ወይኔ እንዴት እንደምጣፈጥ። በዚህ አጋጣሚ ባለ ይሄንን ያየ ከሆነ ሙያዬ ይሄንን ነው የምመስለው ለማለት ወዳለሁኝ። ግን ባለ የት ነው ያለው? እና በዚህ አጋጣሚ አይታወቅም። እና እንደዚህ ነው ሰርቻለሁ። በጣም ነው የምወዳችሁ። እናንተም ስሩ ለማለት ወዳለሁኝ። ይሄንን ስራ ወንድ ሴት ትልቅ ትንሽ የሚባል ነገር የለም። ስሩ ለማለት ወዳለሁኝ። ኢትስ ቬሪ ሲምፕል ናት። ኢዚ ነው ደግሞ ምግቡ። ወዳችኋለሁ።